ተመቱ እኮ ናቸው ወላሂ አንድ ንግሩ ይሉኛል። አሁን ምኑ ከምኑ ይገናኝ? ምን አለ ርዕሷን ቢያንስ ብትጽፈው ተምኔሏን እንደ ርዕስ አድርጋ ብትጽፈው ምን አለበት? አትኩራ ዱንያ መጨረሻው ቀብር ነው። ይሄ እኮ ጥሩ ርዕስ ነው፣ ጥሩ ምክር ነው። ይሄ ግን ተምኔሏ እንደዛ ይላል፣ ርዕሷ ደግሞ ኑ እንወያይ። ይሄንማ ለታሪክ በውስጥ እልክልሻለሁ፣ ስክሪንሾት አድርጌ ያሳይሻለሁ። በጣም የምታስቀው እንዲህ አይነት ርዕስ አለ እንዴ? ቀላል ዞሮባታል። ውሱ ምንድን ናት እኮ እዚህኛ ግሩፕ ላይ ነበረች ብለወታ ነው እንጂ አሁን አንቺ የኮሜንት ግሩፑን በደንብ ልመጂው እና አንቺና መዲ ትሰሩታላችሁ። እሺ መዲን ነግራታለሁ፣ እሷን ታሳይሽ አንዳንድ ነገሮች ተገገዛላችሁ። ኢትዮጵያ ነች ይደውላሉ። እንግዲህ ዱንያ ረመዳን እንግዲህ ልጃችን እንዴት ዋለች ብሎ ሊሆን ይችላል። ልኬልሻለሁ ስክሪንሾቱን በኋላ ታየዋለች ቴሌግራም ላይ። አየሽው? ላይፍ ሰላም ቤተሰብ ብላለች። ውሱ ቲዩብ ላይፍ ሰላም በቃ እንዲህ ነው። እሷል የተመታረስ ነው። እንዳንድ ነገር ከሆነ አይቀበልም። ዱፕሊኬት እያደረገባቸው ነው። 22 ይሄ ዝም ብሎ በፌክ የሚደማመሩት እኮ ነው። በእነዚህ ሰይጣኖቹ በምናምን በፊት እየገቡ ሲደማመሩ አልነበር? በዛ ያመጡት ነው። አሁን እኮ ቪው የላትም። 1 ሰዓት 2 ሰዓት ቁጭ ብላ 20 ቪው 30 ቪው ይዛ የምትወጣው በጣም ከባድ ነው። አሁን ቪዲዮ አለ 17 ቪው 15 ቪው ነው ያላት። ይሄ ታዲያ ድካም አይደለም? ጥናት ልበል ይኸውልሽ። አሁንም ደግሞ ይሄ ርዕስ ለሁለተኛ ጊዜ ይዞ የመጣችው ከላይ አሁን ገብታበታለች። ከዚህ በፊት ደግሞ ገብታበታለች። ወርታች ሾር ደግሞ አትኩራ የዱንያ መጨረሻ ቀብር ነው ብላለች። እንዴት አደራችሁ? እኔ ጠፉሸኛል እናንተ ብላ የገባችሁ ደግሞ 25 ቢያ አግኝታበታለች። ድጋሚ ይዞ ትገባለች። ርዕሷን ዱፕሊኬት እኮ ነው የሚሆነው ይሄ ነገር። ርዕስ ነገር አይደለም። ዱፕሊኬት ነው የሚልባችሁ። ጥሩ አይደለም። ዱፕሊኬት ከተባለ ደግሞ ያው ቻናሉ የተመታ ይሆናል። ጥሩ አይመጣም እንደዛ። ለማንኛውም አብሽሩ፣ በርቱ እስኪ። ከታች እንዲኮምት ሰው ጠፋ እኮ እኔ እራሴ ልኮምት እንጂ ሙጫ እንዴት አመሻችሁ? እየኮምቻለሁ እንግዲህ ደህና ነን። እንዴት አመሸ? ራሴን በራሴ ኮመትኩኝ። ራሴን በራሴ ደግሞ ቀባው አልተቀባውም ነበር ማለት ነው። ጉድ እኮ ነው እናንተ። አንዷ ደግሞ ትናንትና ምን ብትለኝ ጥሩ ነው
የሰው ነገር ይገርመኛል። ይቺ አሁን እዚህ ጋር የማኑ ስሟ ቻናል ላይ የሀሊማ ላይ እስክሪን ላይ አሁን የምታያት ልጅ ይታያቸዋል። በሁለተኛ ላይ የገባሁባት እቺ ልጅ አሁን አብሬ ነው እየሰራሁላት ያለሁት ማለት ነው። አሁን በሁለት ቻናል ነው ላይ የገባሁት። ምን ብትለኝ ጥሩ ነው። ከዚህ በፊት ዩቱብ አውጣልኝ ብላ ዩቱብ አወጣሁላት። ያው ስትደማመር መደማመር አልቻለችም፣ አልቻልኩበትም፣ አላወኩበትም ብላ 70 ምናምን ሰብስክራይብ ነው ያላት። ቆይቷል። ቻናል ከወጣ ከ6 ወር በላይ ሆኖታል። አሁን የምትለኝ ጥሩ ነው። ቃል ምንም በቃ መስራት አልቻልኩም። አንደኛ ኮንፊደንስ የለኝም። ስገባ ራሱ ሰዎችም አይመጡልኝም። ቻናሌ በቃ ተስፋ እያስቆረጠኝ ነው። ስለዚህ ላይቭ በገባ ቁጥር አብረህ ከአንተ ጋር አብረህ ግባልኝ፣ ቪዲዮ ስትለቅ አብረህ ልቀቅልኝ። በቃ ቻናሌን እኩል አብረን እንስራበት። 50 ሺህ ብር ልቀቅልሃለች። ምን ልበታለ? ይሄ ታዲያ እኮ የማታ ሲሳይ አይባልም። ይሄ 50 ሺህ ብር ልክፈልህ፣ በቃ ከአንተ እኩል ቻናሌን አሳድግልኝ አለች። ላይቭ ስትገባ ገባበት። በቃ ቻናሌን እሷ ናት እንጂ ለኔ የምትከፍለኝ 50 ሺህ ብር ልክፈልህ። በቃ እንግዲህ አዙራ ለኔ ትከፍለኛለች። አላህ ይወቀው። አንድም ሳቄ መጣ፣ አንድም ደግሞ አሳዘነችኝ። ምን ልበል? እምቢ እንዳላት እንዴት ልበል? በቃ እሺ ችግር የለውም አልኳት። አሁን ላይፍ ስገባ አብሬ እገባለሁ፣ የእሷንም በጎን እገባለሁ፣ የኔንም በዚህ በጎን በቃ እኩል ይሰራል ማለት ነው። እኔ ምን አገባኝ? በጣም አንዳንዴ በጣም እንትን ይላል ማለት ይህን ያህል እንትን ማለት ማምለክ አያስፈልግም። ዩቱብ እንዲቆጣጠርሽ አታርጊ። እኮ ትገባለች። ኢትዮጵያ ትገባ ልሰራበት ፈልጋለሁ እና ሞኔታይዜሽን እንዲሆን ስለምፈልገው በቃ እኔ ደግሞ ጊዜ አጣሁኝ፣ ከስራም ጋር ድካም ሆነብኝ። በቃ ስገባም ኮንፊደንስ የለኝም፣ አፍራለሁ፣ እፈራለሁ ምናምን እና የለም። ቆይ አንቺ ፂም ጠልተሽ ባልሽን ወደሽ ይሆናል እንዴ? የማይሆን ነገር ነው። ከወደድሽም ሁለቱ የናስሩዲን ታሪክ እኮ ልታመጡልኝ ነው ማለት ነው። አንድ ናስሩዲን የሚባል ሽማግሌ ነበረ እና ሚስቱ አረጀችበት። ሰውዬ ነው አረጀችበት ሚስቱ። አይ እቺ አርጅታለች፣ በቃ አሁን ወጣቷን ማግባት አለብኛል እና አንዷን ኮረዳ ይዞ መጣ ማለት ነው። ከዛ ወጣቷ ሽማግሌ እንዳይባልባት ነጭ ነጭ ፀጉሩን ትነቅላለች። እንትኗ ደግሞ አሮጊቷ ደግሞ ሽማግሌ ወጣት ነው እንዳይባልባት ነጭ ነጭ ፀጉሩን ትነቅላለች። ሰውዬው በመሀል ቤት መላጣው ነው ቀረ። ገብቶሻል? ያቺኛ አሮጊቷ ነጭ ጥቁር ውስጥ ትነቅል፣ ይችኛዋ ደግሞ ነጭ ነጭ ፀጉሩን ትነቅላለች። አሁን ደግሞ እዚህ ጋር እሷ መስራት ፈልጋ እንደገና አፍራለሁ፣ እሽኮረመማለሁ፣ እንዲላለው እንዴት ነው የሚሆነው? ዩቱብ እሺ፣ እኔስ አሁን ለጊዜው ልሰራላት እችላለሁ ገንዘቡን ስላየሁ። ከዛስ በኋላ ምስኪን ነፈር ምስኪን ነፈር። በገንዘብ ደረጃ እኔ አሁን ከፍዬ ቻናሏን ላሰራላት ብላ 1000 ሰብስክራይብ እና 4000 ሰዓት ላስሞላላት ብላ 15 ብር አይጨርስም። ገባሽ? 50 ብር ስትል የተረፋት ናት ማለት ነው። የተረፋት ናት። ስለዚህ አጥብቀህ ወደሽ ከተደፋሽ ቢረግጡሽ አይክፋሽ ብሏል ያገሬ ሰው። ከመጣች እንግዲህ መርገጥ ነው እንጂ ታዲያ ማለት እንዴት አሰበችው ብዬ ገረመኝ። አሁን ብዙ ልጆች አሉ ቻናላቸውን መስራት ያቃታቸው፣ ግን
ደስ ባላቸው ሰዓት ይገባሉ፣ ደስ ባላቸው ሰዓት ደግሞ ይተውታሉ። ያው ግድ የለሽ ሆነው የሚሰሩ አሉ። እንደዚህ ተጨንቃ ሰርታበት ግን ምን ጀመር። አንቺ ዩቱበር መሆን ከፈለግሽ ዩቱብ ምንድን ነው የሚፈልገው? እስኪ ንገሪኝ። አሁን አንቺ አንድ ሰው ዩቱበር ለመሆን ስንት አይነት ዩቱበር አለ? እስኪ ንገሪኝ። የምታውቂ ከሆነ ስለ ዩቱበር ስንት አይነት ዩቱበር አለ? ዩቱበር ማለት ሁለት አይነት ዩቱበር ነው። የሙሉ ቀን ዩቱበር እና ተራ ዩቱበር አለ። ተራ ዩቱበር የሚባለው ዝም ብሎ በፈለገበት ሰዓት ይገባል፣ ይጠቀማል፣ ይወጣል፣ ኑሮን ይኖራል ማለት ነው። የሙሉ ቀን ዩቱበር ከተባለ ግን ሙሉ ቀን ትኩረቱን ዩቱብ ላይ አድርጎ ዩቱብን በተመለከተ ብቻ ስራ እየሰራ አሁን ለምሳሌ እንደነ አቤል ብርሃን፣ ሰይፉ ፋንታሁን እንደነ ምናምን አይተሻል። ትልልቅ ቻናል ያላቸው ዩቱብን መሰረት አድርገው የሚሰሩ ሰዎች ማለት ነው። እነዚህ የሙሉ ቀን ዩቱበር ይባላሉ። ገባሽ? ስለዚህ ሙሉ ቀን ዩቱበር ከፈለገች አንደኛ ቅንድቧን ነቅላ ነው መምጣት ያለባት። ቅንድብ ካለ ቅንድቧን ካልነቀለች መስራት አትችልም። ስለዚህ አይናውጣ መሆን አለባት፣ ደፋር መሆን አለባት። ያው ማለት ከእምነቷ ከባህሏ መውጣት የለባትም። ግን አንዳንድ ደስ የሚል አቀራረብ ሰውን የሚስብ አለ የጨው አቀራረብ፣ እንደዚህ አይነት እንትን ይዛ ብትመጣ ማንም ይከተላታል በራሷ ኮንፊደንስ። አሁን ብዙ ሰዎች የሚጨነቁ አሉ፣ በተለይ ደግሞ ሴቶች ማለት ነው። ሴቶች አሁን በሴቶች ዙሪያ ብዙ ነገር መስራት ትችላላቸው አይደል? ብዙ ርዕስ አለ እኮ በሴቶች ዙሪያ። ስለ ሴቶች መብት አለ፣ ስለ ሴቶች ኮንፊደንስ አለ። አሁን ሴት ልጅ በራሷ መተማመን ብዙ ምክር መስጠት አለ አይደል? ኖርማል እኮ የ10 ደቂቃ ቪዲዮ ለእህቶችሽ ምክር እየመከርሽ እኮ ቪዲዮ መስራት ትችያለሽ አይደል? ስለዚህ እንደዚህ እያደረገች መስራት ስትችል፣ እንደዚህ አይነት ሀሳብ የማይመጣላት ከሆነ ደግሞ መጽሐፍ ራሱ ዝም ብላ ኖርማል መጽሐፍ ብታነብ ራሱ ዛሬ 2 ገጽ ካነበበች 10 ደቂቃ ሆነ ማለት ነው፣ አለቀ። ነገ 2 ገጽ ብትጨምርበት በየቀኑ ቪዲዮ ትሰራለች ማለት ነው። አሁን ደግሞ አይነት ሲስተም አምጥቷል መሰላችሁ፣ በጣም ነገሮችን እያቀለላቸው ነው ማለት ነው። ስትሪም ያርድ አሁን ምን አምጥቷል? ላይቭ እንደዚህ አሁን ገብተናል አይደል? ላይቭ ገብተን ጨርሰን ስንወጣ በግማሽ ሰዓት ያክል ማለት ነው ልክ ወደ ዳሽቦርድ ሳትመለሽ ሎግ አውት ብለሽ ብቻ ኢንድ ብለሽ ስክሪኑን ከላይ ወተሽ ማለት ነው ሳትነኪ ዝም ብለሽ ሞባይልሽን ቁጭ አድርጊው፣ ስክሪኑን ሳትዘጊው ማለት ነው። ለግማሽ ሰዓት ያክል ሮቴት ያደርግና ምን ያደርግልሻል? አንደኛ የ10 ደቂቃ ቪዲዮ ያወጣልሻል። ሁለተኛ 4 ሾርት ቪዲዮ ይሰጥሻል። ከዚሁ ከላይ ሆነ ራሱ በቃ አርቲፊሻል ኢንተሊጀንት አውጥቶ ይሰጥሻል። ያንን ዳውንሎድ ታደርጊና አንዱን እንደ ቪዲዮ ትለቂዋለሽ፣ ሾርት ቪዲዮ እንደ ሾርት ቪዲዮ ትለቂዋለሽ። አሁን እኔ ጋር ግቢ ላይ ስለ ኢትዮ መረጃ ጋር ግቢ፣ ሙጫ ጋር ግቢ፣ እንዳለ ሾርት ቪዲዮዎችም እሱ የተሰሩ ናቸው። ኖርማል ቪዲዮዎችም እንደዛው ራሱ ይሰጠኛል፣ ይጠቀምበታሉ ማለት ነው። ላይ ከገባሁ በኋላ አልዘጋውም፣ ዝም ብዬ ክፍት አደርገዋለሁ። በራሱ ጊዜ ሮቴት ያደርግና አርቲፊሻል ኢንተሊጀንት ይመጣልኛል። ኦኬ ስለው ጀነሬት አድርጎ ሾርት ቪዲዮዎችን ጥሩ ንግግር ያለባቸውን ቦታዎች መርጦ ቆርጦ ያወጣቸዋል። አውጥቶ የሾርት ቪዲዮ ይሰጠኛል 4 ማለት ነው። ኖርማል ቪዲዮ ደግሞ እንደዚሁ 1 ቪዲዮ ይሰጠኛል ማለት ነው። ያን ከፈለኩኝ እጠቀምበታለሁ፣ ካልፈለኩ ተዋለሁ ማለት ነው። ስለዚህ አሁን ነገሮችን ሁሉ እያደረገ ስለሆነ አሁን ምንም አያስጨንቅም። አሁን ቪዲዮ የሌለኝ ምናምን ብሎ መጨናነቅ አያስፈልግም። የሀሊማ ራሱ ግቢ። አሁን ሀሊማ ቪዲዮ ሰርታ ታውቃለች እንዴ? አታውቅም እኮ። ግን ግቢ ና እስኪ አሁን ማለት ቪዲዮ ነው ያላት ከዚህ ከላይ ላይ ራሱ ጀነሬት አድርጎ ይሰጠኛል። በቃ ወስጄ እለቅላታለሁ። በቃ እንደ ቪዲዮ እንደለቀቀች 10 ደቂቃ 20 ደቂቃ ይሆንላታል ማለት ነው። አሪፍ አይደል? ስለዚህ ምንም እንትን የሚከብድ ነገር የለውም። አዎ ግን ቆርጠሽ ስታወጪው ምናልባት ዱፕሊኬት ይሻል ተጨማሪ ማለት 2 የሰራሽው ልጅ ግን ማጥፋት አለብሽ። የላይቡን ካጠፋሽው አሁን ለምሳሌ ብዙ ልጆች እንደዚህ ሰዓት ምናምን ሲያስሞላ ቪዲዮ የሌላቸው ልጆች ይመጣሉ እኔ ጋር። ምንድነው ማድረግላቸው? ቪዲዮ የሌላቸው ከሆነ የ1 ሰዓት የላይ ቪዲዮቸውን ዳውንሎድ አድርገዋለሁ፣ የ1 ሰዓቱ ማለት ነው። ከዛ ከላይ ላይ አጠፋዋለሁ ማለት ነው። አጥፍቼ 10 ደቂቃ ቆራርጠውና 6 ቪዲዮ ሆነ አለቀዋለሁ። አለቀ። ቪዲዮ ሰሩ ማለት እኮ ያዋጣል ማለት ነው። ግን ያ ነገር ምንድነው ኮንቲኒስ መሆን አለበት፣ ተከታታይ መሆን አለበት። ዝም ብለሽ ዛሬ ያዝ ለቀቅ የምታደርጊ ነገር መሆን የለበትም። ሁልጊዜ የምትሰሪ ከሆነ ያዋጣሻል እንጂ ዛሬ ሰርተሽ ነገር የምታዩ ከሆነ ምንም ትርጉም የለውም ማለት ነው።